እንደምንም ታውቀው አሁን እንደምንም ማወቅ ያለብህ ለምንድነው because እዚህ ጋር ያሳይተኸኛል ገባ ለኔ ክብር እንደሌለህ እንደማትወደኝ ነገሮቹ ላይ ያለውን ነገር ሁሉ ያያየው ነው እኔ ሳላቅ ምንድነው የተፈጠረው በዚህ 8 ወር ውስጥ ምንድነው ትንካኩኝ እኔ ነበር አስቀድመህ መምጣት የነበረብህ ወይ ደግሞ አንድ ቦታ ጠብቀኝ ማለት ይችላል ነበር ለምን ይመስልህ ታስብለኛለህ እኔ እናንተ ማውራት አለብን አይደል አሁን ግን ልትወሪኝ ግን ለምን እንደዛ የምታደርገው እየሰማሽ ነው ሌላ ጭቅጭቅ ምናምን አያስፈልግም መሄድም ካለብኝ እኔ መሄድ እችላለሁ ከሱ ጋር ሌላ ንትርክ ውስጥ ምናምን መግባት አያስፈልግም በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ላገር ሲታይ ትዕግስታችን በስናቴ ቆየው ፍቅራችን ባሳቢ ታየኝና ረካለሁ ሰላም እንዴት ናችሁ ውድና የተከበራችሁ የመቅዲ ቤተሰቦች የኛ ቤተሰቦች ደህና ናችሁ ወይ እኛ ደህና ነን እግዚአብሔር ይመስገን እንግዲህ ዛሬ በስንት ጊዜ ቪዲዮ ተቀረጸና በእኔ አካውንት እንግዲህ እናንተ ቪዲዮን ከመጀመራችሁ በፊት ላይክ ያደረጋችሁ ኮፒ ሊንክ አድርጉት እንዲነሳሳ ሁሉንም ነገር ለሁሉም እንዲደርስ ማለት ነው because ትላንትና የተፈጠረውን ነገር ታውቃላችሁ ያው ከረጅም ጊዜ በኋላ ነው ቪዲዮ የተቀረጸበት እኔም ስራ ላይ ነበርኩኝ ክላስ ምናምን ነበርና ለረጅም ጊዜ በቃ ተስታቆመን ነበር እና ጆሲም ከረጅም ጊዜ ተገናኝተን አናውቅም ቪዲዮ ሰርተን አናውቅም even if ምን ደዋወለው ራሱ ወይ የሆነ አላ በቃ የሆነ ጥያቄ የፈጠረብን ነገር ካለ something ማውራት ያለብን ነገሮች ካሉ ምናምን ነገር ነው እንጂ ይሄ እንደሌላው ጊዜ ምናምን ነገር በቃ ጆሲ እንዴት ዋለ የሚባለው ነገር ቆሞ ነበር ለረጅም ጊዜና አጋጣሚ ትላንትና ሆኖ ደግሞ በናፍቆት አማካኝነት ተገናኝተን ነበረ በጣም ማለት በቃ አላቀም በጣም ደስ የሚል ታይም ነበረን ማለት ነውና ናፍቆቱንም በዚህ አጋጣሚ በጣም ላመሰግናት ፈልጋለሁኝ በጣም በሚባል ደረጃ ላመሰግናት ፈልጋለሁ because በሷ ምክንያት ነው እና ጆሲም የተገናኘ ነው እና አላደል በቃ ብዙ ነገሮችን ትላንትና ያው መጨረሻው አላማረም እንጂ just አሪፍ የሆነ ቀን ነበር ያሳለፍነው ያው ለኛም ብዙ ነገር ማለት እንጃ አላቅም ለኔ በጣም ደስ ብሎኝ ነበር ጆሲን በማግኘቴ ከምንም በላይ ደግሞ እናንተን በማግኘቴ በጣም ደስ ብሎኝ ነበር ያው መጨረሻው ላይ አልሆነም ማለት እንዴት መሰላችሁ የሰው ልጅ በጣም ማለት በቃ ትንሽ ደቂቃ በጣም ብዙ ነገር እንትን የሚለን ነገር ነውና እንዴት ማለት እኔ አሁን እኔና ጆሲ 8 ወር ሙሉ አልተገናኘንም ቪዲዮ ምናምን ነገር ወይ ሲለቀቅ ነው ማየው ጆሲን በቃ ማለት አላ ብዙ ይሄ የመገናኘት እንትናችን በጣም ጠባብ ነበርና የሰው ልጅ ደግሞ አንድ ቀን አይደለም እንኳን 8 ወር 9 ወር አይደለም እንደዚህ አመት ያክል ቀን ከተለያየ መገመት አያቅትም ማለት በጣም ብዙ ነገሮች ህይወት ላይ ይፈጠራሉ ማለት ያልሆነ ሲቹዌሽን ውስጥ ገብተን ሊሆን ይችላል ወይም ደግሞ የተሻለ ነገር ውስጥ ገብተን ሊሆን ይችላል አሊያም ደግሞ just አላ በቃ ያለው ነገር ወይም እንዳለ ሆኖ ሊጠብቅ ይችላል ህይወት ምንም ነገር እንትን ስለማትል በእኛ ምርጫ ስለማትሄድ ማለት ነው እኔም ጋር ደግሞ ዛሬ እስካሁን ባወራው ደስ ይለኝ ነበር ትላንትና አልሆነም ናፍቆትን ተናዳ ሄደች ሶ ዛሬ ጆሲን ጠርቻለሁ ማለት በቃ እዚሁ ትላንትና የተገናኘንበት ሰው ጠብቀሃለሁ በዚህ ሰዓት ና ብየዋለሁ ያለውን ነገር እናንተም እንድትሰሙት እሱም እንዲያውቀው because ማታ በጣም ረጅም ጊዜ ሲደውል ነበር ምናምን አላነሳውለትም ማለት አላ በቃ እኔም ከራሴ ጋር መማከር አለብኝ ገባችሁ በጣም ከረጅም ጊዜ በኋላ ነው ቪዲዮ እየቀረስኩ ያለሁት something ምን ሶሻል ሚዲያ ላይ ምን መውጣት እንዳለብኝ ምን መውጣት እንደሌለብኝ ለይቼ አልተረዳውትም ነበር አይ ሆፕ ትረዱኛላችሁ ብዬ አስባለሁ ማንንም ሰው ማለት እናንተም ሁሉም ነገር በአንድ ቀን ሁሉም ነገር ግልጽ አድርጎ እንዲወራ እንደማትፈልጉ አይ ሆፕ እኔም እገምታለሁ እና እኔም ደግሞ ከራሴ ጋር ያወራው እየተማከርኩበት ነበር እስቲ ዛሬ ጧት ላይ ተነስቼ 7 ሰዓት ላይ ና ብየዋለሁ እስቲ ትላንትና የተገናኘንበት ቦታ ነው ነገር ሰው ጥያቄዎች ምናምን ነገር ሊጠይቀኝ ነው ነገር ሲፈልግ ነው አይ በቃ ስትመጣ ይደርሳል ምናምን ነገር ብየዋለሁና እስቲ የጠበቅኩት ነው ይምጣ እናንተም ማወቅ ያለባችሁ ነገር ታውቃላችሁ ማለት እኔና እሱ ማውራት አለብን ብቻችንን ሆነ ግን ያው ከዛ በፊት ደግሞ እናንተ ደግሞ ጥያቄ እንዲፈጥርባችሁ ስለማልፈልግ ነገሮቹን ኢን ዲቴል በደንብ አድርገን ማውራትና መግባባት ያለብን ነገሮች መፈጠር ስላለባቸው ብቻና ብየዋለሁ እስቲ እንግዲህ ጠብቀዋለሁ
ያው እንደገባሁኝ ወዲያው ወደ ብሶት ገባሁኝ አይደል? በጣም ይቅርታ አድርጉልኝ። እስካሁን ለጠፋውበት ጊዜ ምክሳችሁ ታይም እንደሚመጣ በጣም እርግጠኛ ነኝ። አሁን በተለይ ቢካዝ ትናንትና ማለት መጀመሪያ አካባቢ ላይ ነገር አውርተንበታል ምናምን እስቲ ነገሮችን እኔ በሚመቸኝ ስራ ታይም ክላሴንም አመቻችቼ እንደምንም ብዬ ወደ እናንተ ለመድረስና ቪዲዮ ክሬት ለማድረግ እሞክራለሁኝ። ጀስት ቢካዝ በጣም ብዙ ሀሳቦች አሉ፣ በጣም ብዙ እቅዶች አሉ እኔና ጆሲ አሁን ላይ ያለበትን ስቴጅ ባላቅም ያው እሱንም ኢንዲቴል ለመጠየቅ ትናንትና ታይም አላገኘውም እንጂ አይ ሆፕ በጣም ብዙ እቅዶች ነበሩን። በጣም ብዙ ነገር አስበን ነበረ ለእናንተ ከዚህም በላይ ማለት እንደዚህ የተቋረጠ አይነት ነገር ሳይሆን ወጥ የሆነ ነገር ሆኖ እኛም ማለት በቃላ እኔ እናንተን እንደዚህ ላገኛችሁ እንደጓጓሁ እናንተም እኛ እንደዚህ ልታገኙ መጓጓታችሁን የሚያመጣ ነገር ማምጣት እንፈልጋለን። እናንተ ጋር ያለን ነገር ተደራሽ እንዲሆን ለብዙ ነገሮች እንደምትደግፉ እናውቃለን። ግን እስቲ አሁን ከዛሬን ጀምርና ቃል ነው እንቀጥላለን። ግን እስቲ ከዛሬን ጀምርና እስቲ ይሄንን ቪዲዮ ታውቃላችሁ ከ8 ወር በኋላ ነው የተፖስተበት ምናምን ፖስት የሚደረገው ዛሬ እና እስቲ ሁላችሁም ላይክ ሼር ሰብስክራይብ ያረጋል ለምሮ የሚታረጉት ቆይ ጠፍቶብኛል ኮፒ ሊንክ ማድረግ እንዳረሱ አይ ሆፕ ሱም አላ ኒላ ምን አለው በጣም ደግሞ ከምንም ነገር በላይ የሚያነሳሳልና ፓወር የሚሰጠን የእናንተ ኮሜንት ነው። በምንም ሁኔታ ይሄ ቃል ነው በጣም በቃ የሚገርመኝ ነገር ምን እንስራላቸው፣ በምን አይነት መንገድ እንምጣ፣ በምን አይነት ነገር ቪዲዮ ክሬት አድርገን ለነሱ ተደራሽ እናድርግ፣ በምን መንገድ እናመስግናቸው የሚለው ነገር ሁላ የሚመጣው በእናንተ ኮሜንት ላይ በምጽፉልን አስተያየት ነውና አስተያየታችሁ ሁሉ ነገራችሁ አይለየን። በጣም ነው የምናመሰግነው። ይሄን ስል በእኔ አካውንት አይደለም በእኔም በጆሲም በጠቅላላ በዩቲዩበሮቹም ነው። ግን በቃ ሁሉ ነገር አበረታቱ። እናንተ ስታበረታቱን አይተን ነው ነገሮቹ እኛም የምንሰራው ነገር ካልታየ እናንተ ጋር ተደራሽ ካልሆነ ነገ ቪዲዮ ለመቅረጽ ሰምቲንግ እንደዛ ለማለት በጣም እንዳከማለን ማለት በቃ እኔም ጋር እንደዛ አይነት ሲቹዌሽን ነበር የተፈጠረው ማለት በቺ ቪዲዮ ቀርጬ ይሄን ያህል እንትን ላይ ልችላል አሁን ነገር ብሎ የመዘናጋት ሲቹዌሽን ስለሚፈጠር ያንን ነገር ደግሞ እናንተ በምትችሉት አጋጣሚ ቪዲዮውን ያያችሁ ኤኒ ታይም ኮፒ ሊንክ ማድረግ ትችላላችሁ። እናንተ ያያችሁትን ለሌሎች ጓደኞቻችሁ ለምታውቁት ሰው ሼር ማድረግ ትችላላችሁ። በዚህ እናንተ እኛን ከደገፋችሁ እኛ ዋይናት ለምንድነው ወደ እናንተ ተደራሽ ማን ሆኖ ማለት እናንተን የመሰለ ውድ ቤተሰብ አግኝተን የጠፋችሁ ያላችሁ የምትሉን ከሆነ ሰው ይሄ ነገር ከናንተ በጣም ያስፈልገናል ማለት ነውና በጣም ነው የምወዳችሁ በጣም እና እስካሁን ለራኩበት ጊዜ ምሸፍንበት ወይ ነው ምክስበት በቃ ክሰሽናል መቅዲ በቃ እስክትሉ ድረስ ምክሳችሁ ሳይን እንደሚመጣ እስቲ ከእግዚአብሔር ጋር እጠብቃለሁ። እንግዲህ ጠይቀበኩት ነው ደውዬለታለሁ ቪዲዮን ከመጀመሪያም በፊት ደርሻለሁ ብሎኛል እና ጆሲ እንግዲህ አይ ሆፕ የሚለንን ነገር እንሰማለን። እንዴ ብቻህና እኮ ነው ያልኩት እንዴት ከሰው ጋር ይመጣል? ወስሙ ነው ጆሲ በኢየሱስ ፊሽ ይባላል ብራዘር እንዴት ምንድን ስልክ ምስል ሰላም ልትላቸው ነው እንደምታየው መቼስ ሽጉጥ አልደቀቅኩብማ ካሜራ ነው ሰላም በላቸው። ምንድን ነው ደግሞ ዛሬ በነገር ፊሽ ቪዲዮ ዛሬ ገብተሻል እኮ እኔም እኮ ግራ ገባኝ ካሜራ ሳይ በቃ ሰላም ቢያቸው እንዴት ናችሁ ውድ ፋሚሊዎቻቸው እንዴት ናችሁ? እኛ ደህና ነን ፈጣሪ ይመስገን። እናንተ እንዴት ናችሁ? አለን እያሉ ነው። እንደምን አላችሁ ውድና የተከበራችሁ ቤተሰቦቻችን? መቅዲ በዚህ መልኩ ትቀበለናለች ብለን አላሰብንም ነበረ። ድንገት ከጀርስ ጋር ተገናኝተን አጋጣሚ ገባን። ምንድነው ቆይ ምን ነሽ እንደዚህ እሳት ለብሰሽ እሳት ጎርሰሽ የጠበቅሽ? እሳት አልለበስኩም እሳትም አልጎረስኩም። ያው እናወራለን ስላልኩ እኮ ጠብቄህ ነበረ። የጠበቅኩ ደግሞ ምንድን ነበር ብዬ ደወልኩልክ ነገርኩሽ እኮ እናወራለን ስላልሽኝ አይ እሱ ደግሞ ድንገት ደወለልኝና ከዛ አብረን መጣን ምናምን ነገር። አይ ቆይ ኖርማል ነው። አይ ኦኬ እንዴ መሰለክ
አጋጣሚ ትላንትና የተፈጠረ ችግር ነበር እኛ ላይ ማለት ነው። የሰራነው ነገር ላይ ያልተግባባንበት ነገር ነበርና ያንን ነገር ማውራት አለብን እኔና እሱ ገባ። እስካሁን ላይ እስከ 8 ወር ምናምን ነገር አልተገናኘንም። ያ ማለት እንዴት ነው እኔና እሱ ማውራት አለብን ማለት ነው። ሰው ስናወራ ሰው ማምጣት ነው ነገር አይደለም። ኢቭን እዚህ ጋር ራሱ ካሜራው ግድ ስለሆነ ነው ቤተሰብ ግድ ስለሆነ ነው እንጂ ማወቅ ስላለበት ነው እንጂ እንደዚህ ሰው ብቻህን ላገኝ ይፈልጋለሁ ማለት አይደለም። በቴክስትም በምንም ነገር ይካል አሁን ከመጣህ በኋላ ማለት ነው ሰምቲንግ ምንም አይነት ነገሮች መፈጠር የለባቸውም። በቃ ሰው ዝም ብላ ፊትሽ የተረበሸው ነው በመምጣት ከሆነ ችግር የለውም እወጣለሁ። እንደዚህ ፊልም ያስባው እንደዚህ ትርፍ የሚያነጋግር ነገር አለ እኮ ነው እኔ ማውቀው ነገር የለም። አይ ፊትሽንም ጣልሽው እንደዚህ ሲመጣ ይኸውልህ ያወራ ነው እንዴ መሰለክ በቴክስትም ነገር ያለው ደውዬም ነገር ያለው ብቻህና አይደለም ያልኩህ ነው እኮ ስሚኝ አንተ ነህ እዚህ ጋር አይደለም እንደው እንትምትለኝ አይደለም እኔ ድንገት ስመጣ ደወለልኝ። ከዛም በኋላ ከመጣና አይቀር ብዬ ምንድነው እኮ ሲጀመር እኔ ማወቅ የፈለኩትን ነገር ስደውልልሽ ምን ስልልሽ አላነሳሽም ስልክ መናገር የፈለግሽው ነገር አለ። ትላንትም ናፍቆት እንደዛ አስደበረናት ነው ሄደችው ገባሻ። ስለዚህ ምንድነው ሀሳቡ ይቅርታ ማለት ባለብኝ መንገድ ይቅርታ ብያታለሁ። ቴክስት ማድረግ ይላታለሁ ግን እሱ አይደለም እኮ አሁን እኮ ተገናኘ ነው እናንተ ሰው እዚህ ጋር እኮ አሁንም እኮ ነው እያልኩ ያለሁት እንድናወራ ነው አይደል? ነይ ወደዚህና ጠጋቤና ማውራት እንችላለን እኮ እኔም አንድ ነገር ፊትሽን ምን አይጣልሽው የደበረሽ ምናምን በመምጣቴ ነው እኔ እሱ አይደለም እያልኩኝ ያለው ገባ። እኔ እዚህ ጋር ማለት አንተ በመምጣትህ አይደለም እኔ እንደዚህ አይነት ሰው አይደለም እንደዚህ አይነት ቆይ ላስረዳህ። እኔ እንደዚህ አይነት ሰው አይደለም ጀስት እዚህ ጋር እናወራለን ያልኩት ገባ አይደለ? እዚህ ጋር ደግሞ እኔና እሱ በምናወራው ነገር ላይ ደግሞ ሌላ ሰው እኔ ተከትዬ ይዤ የመጣው ሰው አለ አይደለም። ሰው እዚህ ጋር እናወራለን። ችግሩ የተፈጠረው በእኔና እሱ መሀል ላይ ይገባኛል። ግን ፊትሽን መጣል መኮሳተር መጮህ ምናምን አይገባሽም ነው ልትረዳኝ አልቻልኩም። ገና እንደመጣ አንዴ ብቻችን እናወራ ብለሽ መቀጠል ትችያለሽ ነው። ፊትሽን መጣል ምናምን መኮሳተር ሌላ ነገር ማሳየት ምናምን አይጠበቅብሽም። እኔ አዲስ ነኝ አታውቂኝም አላቅሽም። ሌላ ፊት ለኔ ማሳየት አይጠበቅብሽም ነበር። ያው ከሱ ጋር ነው የመጣሁት አላቅሽም አታውቂኝም። ከኔ ጋር ደግሞ ተደዋውለን ነው ገብሻል። ድንገት እዚህ ጋር ካወራ ነው ርዕስ ውጪ የሆንከው አንተ ነህ። ገብቶሃል አይደለም? እሺ ወደዚህ እኮ ቢደብርሽም ደብሮኛል። አንዴ እናውራ ጆሲ ነው እንጂ የሚባለው ፊትሽን መጣል አይጠበቅብሽም። ጆሲ ምን እየሆንክ ነው? እኔ እናንተ እንድናወራ ነው እየጠራሁህ አይደለም ነው? ለምን እኔ መጥፎ ሰው ታስብለኛለህ? እኔ አንቺ መጥፎ ሰው ያስባልኩኝ አይደለም። እኔ ወደዚህ ቆይ እኔ አንቺ መጥፎ ሰው ያስባልኩኝ ነገር ለይተን ጆሲ ምን ሆነ ነው? ምን ሆነ ነው? እሺ ቆይ ምንድነው ያልሻለሽ? እናወራ ነው አይደለ? ጀስት እዚህ ጋር ምንድነው የደበቅሽኝ ብለህ ጠይቀኝ እኮ ነይ አሁን በስነ ስርዓት እኮ እኔ ልጁ ነገርኩሽ እኮ አሁን ልጁ እንዲደብረው አይደለም ገብቶሻል? አሁን እዚህ ጋር ማለት ነው እኔ መጥፎ ሰው እያስደረከኝ ነው። እኔ እንደዛ አይደለም። እኔ ድንገት ነው ደው ባለብን ያክል ነገር አይደለም ገብቷል? መታወቃችን ራሱ እንደዚህ ጥሩ ታይም አይደለም እኮ ድንገት ይደወለልኝ እዚህ ስደርስ ድንገት ደወለልኝ። እዚህ ጋር እኔ መጀመሪያ ቪዲዮ እንትን ካልኩኝ እኔ ነበር አስቀድመህ መምጣት የነበረብህ ወይ ደግሞ አንድ ቦታ ጠብቀኝ ማለት ትችል ነበር። ለምን እኔ መጥፎ ሰው ታስብለኛለህ? እኔ እናንተ ማውራት አለብን አይደለ? አሁን ግን ልትወሪኝ ግን ለምን ነው እንደዛ የምታደርገው? ለዛ ይቅርታ በቃ እኔ አውቄ አይደለም ድንገት ሳገኘው ነው እንዴ። ለምን አትረጅም? እኔ ይኸውልህ እንደዚህ አይነት ነገር ደስ አይለኝም። በቃ ገባህ አይደል? እኔ እናንተ እንድናወራ ነው ልትጠራው ነው እኮ እናውራ እኮ ነው እያልኩሽ ያሉት። ሌላ ጭቅጭቅ ምናምን አያስፈልግም። መሄድም ካለብኝ እኔ መሄድ እችላለሁ። ከሱ ጋር ሌላ ንትርክ ውስጥ ምናምን መግባት አያስፈልግሽም። መሄድም ካለብኝ አንዴ ትሄድልን እናውራ ማለት ትችያለሽ። ከሱ ጋር ያልጨረሽው ነገር ካለ ከሱ ጋር እኮ በእኔ መንስኤ አድርገሽ የምትጨቃጨቂበት ምክንያት የለም እኮ። መሄድም ካለብኝ እኔ መሄድ እችላለሁ። እኔ ነኝ አይደል የመጣሁት፣ መሄድ እችላለሁ። ከሱ ጋር ምንም ጭቅጭቅ የሚያስገባሽ ነገር የለም። በቃ ፊሽ ችግር የለውም። እሺ አሁን ንገሪኝ። እሺ ምንድነው ታውቃለህ የተገናኘው እኔን ምክንያት አድርገሽ አሁን እዚህ ጋር ሌላ ነገር እንዲፈጠር አልፈልግም። እሺ እኔ አንዴ ተረጅኝ። እኔን ምክንያት አድርገሽ ሌላ ነገር እንዲፈጠር አልፈልግም። ለታወሪው ነው አይደል? እኔ መሄድ እችላለሁ፣ አውሪው። እኔን ሰበብ አድርገሽ ሁሉም ነገር መቅረት፣ ሌላ ጭቅጭቅ ውስጥ ምናምን መግባት አይጠበቅም። በቃ እሺ ቢሽ እዛች ጋር ጠብቂኝ። እኔ ያበት በቃ ደውልልሻለሁ። በቃ ችግር የለውም። እሺ እዛ ጋር ጠብቂኝ በቃ እሺ። ይቅርታሽ። ኧረ እንደምን እኮ ስሚኝ፣ እኔ ለምን ሆን ብዬ ነው እንደሚመስልሽ?
ኧረ በስመ አብ እኔንም መረዳት አልቻልሽም ማለት ነው። በጣም ደብሮት ነው ይሄዳል። መጥፎ ሰው ነው እያስደረከኝ ያለከው። እሱ ኖርማል ነው። እኔ ነግሯለሁ። ምን ብዬ ነው ቴክስት ያደረኩልህ? ብቻህና አይደል እንዴ? ብቻህና እኮ ለሁሉም ነገር መልስ ነው አይደል? እሺ እኔ ስሚኝ አንዴ እሱ አይደብረውም፣ ጓደኛዬ ነው ገባሽ? እሱ አንቺን ስላስደበረ ነው የተጨነቀው እንጂ ሌላ ነገር አይደለም። ስላስደበርኩት ነው እዚህ የተጨነኩኝ ያለሁት። ችግር የለውም በቃ እሱ ለኔ ተይውና አሁን የተገናኘንበትን ጉዳይ ንገሪኝ። በቀደም እንደዛ አስደበረሻት ሄድሽ ናፍቆትን። ዛሬ ደግሞ እኔ ደብሮኝ መሄድ አልፈልግም፣ ስደውልልሽ ስልክ አታነሽም። ምክንያትሽን አሁን ማወቅ እፈልጋለሁ። እኔ ሳላቅ ምንድን ነው የተፈጠረው በዚህ 8 ወር ውስጥ ምንድን ነው? ቶ ምናምን አይደለም ነገር በቃ ጥሩ መልስ መልሰልኛል። እዚህ ጋር ለኔ ክብር እንደሌለህ ነው የሚያሳየው። ገባህ? እንደዛ አይደለም ነብይ አልነገርኩም አላልኩም? ለምን እንድጮህ ታደርገኛለህ? ለምን ሰው ፊት እንደዚህ እንደሆነ ታደርገኛለህ? ከክብር ጋር ታገናኙ መቅዲ በጣም እያናደድከኝ። ክብር አትበይ። እኔ አንቺን ባላከብርሽ ምን ባልሽ ለአንቺ ባልጨነቅ እኮ አያገባኝም ነበር። ገባሽ? ስለአንቺ ማወቅ ግን ሁሉንም ነገር እንድትነግሪኝ ስለፈለኩኝ ነው። እንዴ በዚህ 8 ወር የተፈጠረ ነገር አለ ብለሽ ትላንት ማችን አንለብስም አልሽ። ሲጀመር ታውቃለህ ማለት ነው። አንተ ለምን ነው የምታውቀው? ለምን ነው የምታውቀው? ለምን ነው የሚያውቀው? ቆይ ለምን ነው ማንም ሰው ለምን ነው የምታውቀው? ምክንያቱም ለምን ነው የምታውቀው? አሁን ለምን ነው ማወቅ ያለብህ? ለምንድን ነው? ቢካዝ እዚህ ጋር ያሳይተኸኛል። ገባህ? ለኔ ክብር እንደሌለህ እንደማትወደኝ ነገሮቹ ላይ ያለውን ነገር ሁሉ እያየሁ ሶ ይሄ ማለት እንዴት ነው? ለኔ ክብር የለህም ነው ደግሞ ስለማትወደኝ ማለት ነው። ለኔ ክብር ቢኖርህ ኖሮ ባልኩህ ነገር ተመርተህ ትመጣ ነበረ። ሲቀጥል 7 ሰዓት ነው የቀጠርኩ አይደል? የመጣኸው 8 ሰዓት ነው። ከሰው ጋር ነው የመጣኸው አይደለም? ብቻህና ብዬ ቴክስት አድርጌልሃለሁ አላልኩም? አድርጌያለሁ። ይሄ ሁሉ እኮ ጥፋትህ ነው። ይሄ ሁሉ ለኔ ክብር ስለሌለህ ነው አይደል? ኧረ በእግዚአብሔር ክብር አትበይ። በእግዚአብሔር አንቺ ነገሮች አሉ ስለኔ አንቺ በእግዚአብሔር ክብር አትበይ። ያምሻል እንዴ? ምን ነው ልጅቷ ከክብር ጋር ታገናኘው? ክብር የሚለውን ነገር አሁን እርሹና ጆሲ እንደዚህ አይነት ሰው ነህ። በኢየሱስ ስም ምን ሆነክ ነው? ከሰው በሰው አይን ምን አይነት አስተያየት እንዳለኝ ታውቃለህ? በጣም እኮ ነው የሚያስጠላው። እሺ ለማንኛውም በቃ ነገርሽ ስላስደበርኩሽ ይቅርታ። ስላስደበርኩሽ ይቅርታ። ሐላስ በቃ ልታውቅ አይገባህም። በቃ ስላስደበርኩሽ ይቅርታ። ንገሪኝ፣ ሀሳቡን ንገሪኝ። አሁን በቃ ሌላ ምንም እኮ ይሄን ሁሉ ነገር የሚያጨቃጭቅ ይሄን ሁሉ የሚያናድድ ነገር እኮ አይደለም። ድንገት ተገናኘን ከልጁ ጋር ይዞ መጣው ወጣ። እኔ ካልኩ ነገር ደግሞ አንተ ብቻህን ቀጥረኸኝ እኔ ሌላ ሰው ይዤብህ ብመጣ ማውራት ፈልገህ ምን ማለት ነው? ሲቀጥል ይሄ ለኔ ክብር እንደሌለህ ነው የሚያሳየው። ገብቶሃል አይደለ? እኮ ይሄ ጥፋት ነው። ሶሪ አለቀ። ልጁ እዚህ ጋር ተናዶ እዛ ጋር እየጠበቀ ነው መኪናው ጋር አይደለ? ሂድ እና ምን አልነግርህም ነው ዛሬ? ማወቅ የለብህ በቃ ገብቶኛል። እኔ ልጁን ግን በጣም ይቅርታ እና በዚህ ሁኔታው እኔ መቀጠል አልችልም። በጣም ይቅርታ ቤተሰቦች፣ በጣም ይቅርታ። እኔ ለእናንተና ለሱ ማወቅ ያለበትን ነገር ለማሳወቅ ነበር የመጣው። እሱ ግን ለኔ ግን ሪስፔክት እንኳን የለውም። ሶ ይሄንን ቪዲዮ እኔ መቀጠል አልችልም ባይ። አንቺ የምርሽ ነው እንዴ? ይሄን ሰበብ አድርገሽ ላለመናገር ነው አይደለ? እግዚአብሔርን አልለቅሽም። ቤተሰቦች በጣም ይቅርታ። እኔ ሆን ብዬ አይደለም፣ ድንገት ነው ያገኘሁት። ይዤው መጣው መናገር አላውቅም። ሰበብ እየፈለገችውን ምን ይሁን ሊገባኝ አልቻለም። ምንም ይሁን ምንም እውነታውን እስካልነገረችኝ ድረስ ግን አልተዋትም። ለማንኛውም እወዳችኋለሁ። እናንተን ግን በጣም ይቅርታሽ።